ሰላም እንዴት ናችሁ? ዛሬ ያለውን ሳፋሪ አካባቢ ነው። በጣም የወደድኩት ሰፈር ነው። በቃ እንዴት እንደሚያምር ማለት ነው። እስኪ አብረን እንየው። ዜብራችንን እንሻገራለን። እያያችሁ ተሻገሩ። በነገራችን ላይ አደጋ በዝቷል። በዚህ በምታዩት በኩል ይሄ የሚወስደው ወደ አያት አካባቢ የሚወስደው መንገድ ሲሆን ይሄኛው ደግሞ ወደ ወሰን የሚያስኬደው መንገድ ነው። ይሄ ባንዲራዎቹ ሳይ የሆነ የሀገር ስሜት ነገር እየተሰማኝ ነበር። በጣም ነው የሚያምረው። አበባዎቹ ፀሐይ ነው ግን ግሪን ነው በጣም ንፋሱ ራሱ በፀሐይ ሆኖ ንፋሱ በቃ ደስ የሚል ነው። ለወግ በጣም የሚመች ሰፈር ነው። አሪፍ ሰፈር ነው። ሁሉን በቃ ፈታ ብዬ እንዲል ነው ያደረገኝ ይሄ ሰፈር ማለት ነው። እና እስቲ ከወደዳችሁት መታችሁ ታዩታላችሁ። እዩት እንዴት ነው አረንጓዴ ቦታ። በቃ እኔ ራሱ የተሰራ ምርት ራሱ ቀንጆ እያደረኩ ነበር። በጣም ደስ የሚል ሰፈር ነው። ይሄ አደባባይ ነው፣ የተባበሩት አደባባይ ነው። እንደምታዩት ይሄ ደግሞ ወደ ሲኤምቢሲ ወደ ሚካኤል አካባቢ የሚወስደን ነገር ነው። ሰላማዊ ነው ሰፈሩ፣ ጸጥ ያለ ነው። በቃ ምንም ወከባ ረብሻ ምናምን የሌለ ሰፈር፣ ደስ የሚመስል ሰፈር አለ አይደል? እንደዛ አይነት ቦታ ነው። በቃ ነው እኔ የወደድኩት ሰፈር ነው። እስቲ ደግሞ አሁን እንሻገርና አስፋልት ተሻግረን ወደ ሳፋሪ የሚወስደው መንገድ ይዘን እዛ አካባቢ ያሉትን መናፈሻ ቦታዎች፣ አሪፍ የሆኑ ቦታዎች እናሳያቸዋለን። ተከተሉን። ከፊት ያለው ቦታ እንደምታዩት ይሄ በቃ እዩት አረንጓዴ በቃ ዛፉ ምናምን እንዴት ደስ እንደሚል የምር ማለት ነው። እስኪ እንግባና ደግሞ ውስጥ ምን አለ የሚለውን አብረን እናያለን። ያው ትንሽ ጭር ያለው አጋጣሚ ሆኖ እኔ እንትን ነው በስራ ቀናቶችን ነው የሄድኩት እና ደግሞ ወደ ከሰዓት አካባቢ ስለሆነ የስራ ሰዓትም የትምህርት ሰዓትም ስለሆነ ነው እንጂ ሰው ይኖራል። በቃ በጣም ነው ደስ የሚለው። ፈታ ብዬ ነው ያልኩት። ፈታ እዚህ ውስጥ ደግሞ እንትን አለ። ይሄ ለልጆች በጣም ይሆን ቦታ አለው። ገንዳ አለው፣ ለልጆች የሚጫወቱበት ቦታ አለ። መኪና በነት ቢፈልጉ ኳስ መጫወቻ ቦታ አለው። ለአዋቂዎችም ወንበሮች አሉት። ቁጭ ብላችሁ ለካፕልስም ፈታ ማለት ስትፈልጉ እንዲሁ አየር መቀበል ብትፈልጉ ለወቅታችሁ በመንገዳችሁን መመሰጥ ብትፈልጉ ይሄን ቦታ ጠቁማችኋለሁ። ይሄ ማለት የተባበሩት አደባባይ ፊት ለፊት ያለው ቦታ ማለት ነው። የሚገርማችሁ ቆይ በኋላ ሄጄ አሳያችኋለሁ። በዛ ተሻግራችሁም ሌላ እንደዛ አይነት መናፈሻ አለ። ያኛው ደግሞ ብዙ መጠቀም የምትፈልጉት ነገር ካፌ ብትፈልጉ አለው። ሰፊ ነው በጣም። ይህ ስጋ ያለው መሀል ላይ ወንዝ አለ። ከወንዙ ባሻገር የሆነ ዜማ አለ። ከአርማዙ ባሻገር የሚለው ዘፈን ልክ ከዚህ ተሻግሮ ወደዛ ለፊት ላይ ቆይ ተሻግሮ ያሳያቸዋለሁ። ገራሚ ቤት አለ እዛ። በቃ ዛፉ፣ አየሩ፣ ሰላሙ ራሱ አስፓልቱ ራሱ ዝም ያለ እንደምታዩት። አሁን እንጣና ተሻገር ነው እዛ አሳያችኋለሁ። እስከምሻገር ድረስ
እያያችሁ ቦታ እንግዲህ እንደምታዩት ተሻግሬ እዛኛው መናፈሻ ነው ያለሁት። እዚህ ጋር የእጅ ኳስ መጫወቻ አለ፣ ኳስ መጫወቻ ቦታ አለ። እንደምታዩት እዚህ ቦታ መሀል ላይ ደግሞ ምን አይቻለሁ መሰላችሁ? ልደት ሲያከብሩ በቃ አሪፍ ቦታ ነው ይሄ። ዝም ያለም ስለሆነ ጸጥታ ስላለው ሰፊም ስለሆነ ልደት ለማክበር ምናምን ለተለያዩ ኢቨንቶች ይጠቀሙበታል መሀል ላይ ማለት ነው። እና ፎቶ መነሳት ፈልጉም ብዙ ካሜራማን አለ። ካፌዎችን መጠቀም ብትፈልጉ አለ። አይ ቁጭ ብላችሁ ማውራትን ብትፈልጉ ብዙ ወንበሮች አሉት። እና ጋይስ ኑና እስቲ እዩት። አሁን እየሄድኩ ያለሁት ወዴት ነው መሰላችሁ? ወደ ሳፋሪ ነው። ሳፋሪ በነገራችን ላይ በጣም የሚያምር ሰፈር ነው የሆነው። ደስ የሚል ሰፈር ነው። እስቲ አብረን እንሂድ። ዛሬ ውሎዬ በቃ እዚሁ ነው። ተመችቶኛል ሰፈሩ። መሀል ላይ ያሉት አበቦችና ዛፎች እንዴት እንደሚያምሩ ተፈጥሯዊ ነገር ነውና በቃ ስትሄዱ ራሱ በቃ የሆነ ምስጥ እያላችሁ ከራሳችሁ ጋር እያወራችሁ ነው የምትሄዱት ማለት ነው። አንጎራጉሪ አንጎራጉሪ እያለኝ ሳሩ ግሪን ነው በጣም። እያያችሁ ነው አይደል? አሁን እዚህ ፈታ ባለራ ራሱ በእውነት ተፈጥሮ ትታዘበኛለች። እዚች ጋር ትንሽ ክራውድድ ጠብቃለን። አንድ አበባ መውሰድ ፈልጌ ከዚህ ከቀየው በቃ መቁረጥ አይቻልም። እጄን ሰብስቤ ሄድኩ እና እላችኋለሁ። በቃ ውሎዬ ዛሬ እዚሁ መሸ። ምሳ በላሁ። በቃ ያበደ ቤት ነው ያለው ማለት ነው። ምሳዬን እዚሁ በልቼ እዩት። የማታውን ድባብ ደግሞ ላሳያችሁ ብዬ ልክ መብራት ሲኖር ደግሞ እንዴት ድምቅ እንደሚል ማለት ነው።
እኔ እንዲያውም አሁን በመሀል በጋርደኑ ጋር ነው ያለሁት እና የእግረኛ መንገዱ ላይ ደግሞ ብርሃኑ በጣም ቦግ ያለ በቃ ደስ የሚል እና ብዙ ሰው ነው ወክ የሚያደርግ ያለው። ስለ ስፖርት ዱብ ዱብ የሚንቀሳቀስም አለ። ለወቅ በተለይ ምርጥ ነው። ብርሃኑ ራሱ መስታወት ግን በቃ ቀን ነው የሚመስለው። እና ጋይስ ምን ልላችሁ ነው፣ በጣም ያለው ቦታ ነው፣ አሪፍ ሰፈር ነው። ውሎዬ እንደዚህ ነበረ። እስከ ማታ ድረስ አሳይቻችኋለሁ። ከወደዳችሁት ላይክ እና ሰብስክራይብ እንዳይረሳ። ቀጣይ ደግሞ እንድሄድላችሁ የምትፈልጉት ሰፈር ካለ ኮሜንት ላይ አሳውቁኝ። ሄጄ ቦታው ላይ ተገኝቼ አይቼ ለእናንተ አሳያችኋለሁ። ያው ስለተከታተላችሁ አመሰግናለሁ።